ኢማሙ ሻፊዒ ረሕመቱላሂ ዐለይሂ እንደዚህ ይላሉ፣ ኡሒቡ ሷሊሒነ ወለስቱ ሚንሁም። እኔ ሷሊሕ የሆኑ የአላህ ስብሓነሁ ወተዓላ ባሮችን ቀን ማታ አላህን ስብሓነሁ ወተዓላ የሚገዙ የሆኑ አላህን ስብሓነሁ ወተዓላ ሰው ባለበትም በሌለበትም ይሁን ተቅይ የሆኑ የአላህ ስብሓነሁ ወተዓላ ባሪያዎችን ይወዳለሁ። ወለስቱ ሚንሁም፣ ግን እኔ ከነሱ አይደለሁም ይላሉ። እኔ ግን እንደሚወዳቸው የአላህ ስብሓነሁ ወተዓላ ባሪያዎች ሳሊሕ ሆኜ ተቅይ ሆኜ አልተገኘሁም ይላሉ። ሱብሓነላህ። ለዐሊ አን አናለ ቢሂም ሸፋዓ፣ ምናልባት እኮ እነርሱን በመውደዴ የአላህ ስብሓነሁ ወተዓላ ድንቅ የሆኑ ባሪያዎችን ሳሊሕ የሆኑ ተቅይ የሆኑ ሙእሚኖችን በመውደዴ የአላህን ስብሓነሁ ወተዓላ እዝነትን ረሕመትን አገኝ ይሆናል ብዬን ያሰብኩት ይላሉ። ሱብሓነላህ። ወአክረሁ መን ትጃረቱሁል መዓሲ፣ በተቃራኒውም ደግሞ ልክ እንደ ሸቀጥ አድርጎ ወንጀልን የሚከስብ ሰው ወይንም ደግሞ ልክ ወንጀልን እንደ ንግድ አድርጎ የያዘውን ሰው እጠላለሁ ይላሉ። ቀንም ማታም ተደብቆም በሰው ፊት ለፊትም ልክ እንደ ንግድ እንደ ሸቀጥ አድርጎ ወንጀልን የያዘን ሰው ወላሂ እጠላዋለሁ ይላሉ። ወኢን ኩና ሰዋእን ፊል ቢዳዓ፣ ወላኪን ወንጀል ላይ በመውደቃችን ወንጀል ላይ በመገኘታችን ከኛም እኮ አንዳንዴ ወንጀል ስለሚገኝብን ወንጀል ላይ በመውደቃችን እንኳን እኩል ብንሆንም እንኳን አንድ አይነት ብንሆንም እንኳን ግን ንግድ አድርጎ ቀንም ማታም ጊዜ ሳይለይ ቦታ ሳይለይ ወንጀልን እንደ ሸቀጥ አድርጎ የያዘውን ሰው ግን ይጠላዋለሁ ይላሉ ኢማሙ ሻፊዒ ረሕመቱላሂ ዐለይሂ። ሱብሓነላህ። ሰዎች ሁሌ ሊተናነሱ ይገባል። ኢማሙ ሻፊዒ ይህን በሚያወሩበት ጊዜ እንደኔና እንዳንተ እንዳንቺ ወንጀል ላይ ቀን ማታ የሚወድቁ እንዲሁም ደግሞ ሁሌ የሚሳሳቱ ሰው ሆነው ሳይሆን ታላቅ ተቅይ ሷሊሕ የነበሩ ሚን አኢመቲል ኢስላም እስልምና ውስጥ አሉ ከሚባሉ ከትላልቅ አይማዎች አንዱ የነበሩ ታላቅ ዓሊም ናቸው። ግን በዚህ ንግግራቸው አንተንና እኔን ሊያስተምሩን ፈለጉ። ሱብሓነላህ። አንተና እኔ አንዲች የሆነችን ጥሩ ነገር ስንሰራ ልክ ራሳችን እንደ ሷሊሕ እንደ ተቅይ ከኔ በላይ ተቅይ የለም ከኔ በላይ ሷሊሕ የለም ብለን እንቆጥራለን። እንደዚህ አይነት አይማዎች ደግሞ እኔ ሳሊሖችን እወዳለሁ እንጂ ሳሊሕ አይደለሁም ይላሉ። ሱብሓነላህ። አንተና እኔ የሆነ ጭንቀት ሲይዘን የሆነ ነገር ሲገጥመን እኔ ምን አድርጌ ነው? ወንጀል እኮ አልፈጽምም፣ ወንጀል እኮ አላደርግም፣ ኃጢአት አላደረግኩም፣ አላህ ሱብሓነሁ ወተዓላ አላመጽኩም፣ አላህ ለምንድን ነው በዚህ የሚይዘው እናለን። እኔ ይህን ያክል ታላቅ የሆኑ ኢማም ግን ሱብሓነላህ እኔና ወንጀል ላይ የሚወድቅ ሰዎች እሱ እንደ ሸቀጥ አድርጎ አዘወተረው እንጂ እኔም አንዳንዴ ወድቀዋለሁ፣ በዛ ላይማ እኩል ነን ይላሉ። ሱብሓነላህ። ኢማሙ ሻፊዒ ረሕመቱላሂ ዐለይሂ ረሕመተን ዋሲዓ። አላህ ሱብሓነሁ ወተዓላ በትክክለኛው መንገድና በትክክለኛው አካሄድ ሄደው ከእርሱ ጋር ከሚገናኙት የአላህ ሱብሓነሁ ወተዓላ ባሮች አላህ ያድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሓቢህ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።